ግን ጊዜያችሁን ባረባ ነገር እያሳለፋችሁ ነው ማለት ነው። ስለዚህ በእናንተ ስራ ውስጥም ምንድነው ኮንትሮል ማድረግ የምችለው፣ ምንድነው ኮንትሮል ላደርግ የማልችለው ነገር ብላችሁ ልትመለከቱ ይገባል። በእናንተ ኃላፊነት ስር በእናንተ ቁጥጥር ስር ያለውን ነገር ጥንቅቅ አድርጋችሁ ትጨርሳላችሁ። ከዛ ውጭ ያለው ነገር አይመለከታችሁ። ለምሳሌ ይህንን የሻንጣ ቻናል እንኳን ብትመለከቱት እኔ ለእናንተ የሆነ ሀሳብ አመጣለሁ፣ ያንን ሀሳብ ለእናንተ ሬከርድ ያደርጋለሁ። ቪዲዮንም ደግሞ ኤዲት የሚያደርገው ሰው አለ። እሱም ኤዲት ካደረገው በኋላ እኔ ርዕሱንና ተምኔሉን አስተካክላለሁ። ከዛ ቪዲዮ ይለቀቃል። እስከዚህ ሰዓት ድረስ ያለው ነገር እንዳለ በእኔ ቁጥጥር ስር። አንዴ ግን ቪዲዮ ከተለቀቀና ፐብሊሽ ከተደረገ በኋላ ግን ከኔ ቁጥጥር ውጭ ይወጥቷል ማለት ነው። አሁን አይመለከተኝ። ከመጀመሪያውም ጀምሮ ስለ ቪውና ስለ ሰብስክራይበር ማልጨነቀውም ለዚህ ነው። ከኔ ቁጥጥር ውጪ ነው። በቃ ሰው ከወደደው ወደደው ነው፣ ካልወደደው አልወደደው። እኔ ግን ማድረግ የምችለው ነገር ምንድነው? ያንንስ ማድረግ እችላለሁ ወይ? አዎ በቃ ያንን አንዴ ካደረግኩና እኔ የማየውን ኮንተንት ለእናንተ እንደቀረጽኩላችሁ ልብ ስል በቃ ከዚህ በኋላ ምንም አይመለከተኝ። ስለዚህ ስራዬ ውጤታማ ነው አይደለም የሚለውን ነገር በቁጥር መሰረት አይደለም የምመለከተው ማለት ነው። ይሄ ቁጥር ስለጨመረ ይሄ ዝቅ ስላለ አይደለም። እኔ ቫልዩ አግኝቼበታለሁ ወይ? እኔን ቀይሮኛል ወይ? እኔን አስተምሮኛል ወይ? መልሱ አዎ ከሆነ በቃ በእኔ በኩል ያለው ነገር እንዳለ ጨርሻለሁ። ስቶይኮቹም የሚያስተምሩት ተመሳሳይ ነገር ነው። ስኬታችሁን የምትገመግሙት እናንተ ባወጣችሁት ኤፈርት ላይ መሆን አለበት። ምን ያህል ሰርቼበታለሁ፣ የአቅሜንስ ጥሬያለሁ ወይ የሚለው ነው የእናንተን ስኬት ዲተርማይን የሚያደርግ። እናንተ የምትፈልጉት ውጤት አለ። ያ ኤክስተርናል ሆፕ ይባላል። ከውጭ ሊመጣ ይችላል ብላችሁ የጠበቃችሁት ተስፋ ነው። ያ ተስፋችሁን እንዳለ ተዉት እንበልና በስራ ገበታችሁ ላይ በጣም አሪፍ በሚባል መንገድ ስትሰሩ ቆይታችኋል። ላለፈው 6 ወር የሰራችሁትንም ሪፖርት ይዛችሁ አለቃችሁ ጋር ትሄዱና የስራ እድገት እንዲሰጣችሁ ትጠይቁታላችሁ። ምክንያቱም ይገባችኋል። ነገር ግን አለቃችሁ ስለ ስራችሁ ያመሰግናችኋል። ነገር ግን ያንን የስራ እድገት አይሰጣችሁ። እኔ በቂ አይደለሁም በሚል ስሜት ተናዳችሁ ወደ ቤት ልትመለሱ ትችላላችሁ። ምክንያቱም ያንን የስራ እድገት የሚገባኝ ሰው አይደለሁም ብላችሁ እንድታስቡ ሊያረጋችሁ ይችላል። ነገር ግን አለቃዬ ዛሬ ጥሩ ሙድ ላይ አልነበረም፣ ወይንም ደግሞ ድርጅቱ ባሰቡት ፍጥነት እያደገላቸው አይደለም፣ ወይንም የስራ እድገት የመስጠት ሁኔታ ላይ አይደሉም፣ አሊያም ደግሞ ከኔ የተሻለ ሰው አለ ማለት ነው፣ ለዛ ሰው የስራ እድገት ሊሰጡት ይችላሉ ብላችሁ ግን አላስባችሁ። የራሳችሁን ፐርፎርመንስ ሪፖርት ተመልክታችሁ የሰራሁት ነገር በጣም ምርጥ ነው፣ በዚሁ ልቀጥል፣ እኔ ምን ቸገረኝ ካላችሁ የበለጠ ደስተኛ እየሆናችሁ ታልፉ ነበር። ግባችሁ አሁንም ድረስ አልተቀየረም፣ ነገር ግን ፖስፖን ተደረገ ወይንም ተራዘመ። ያንን ማግኘታችሁ ግን አይቀርም። መበሳጨታችሁና እኔ በቂ አይደለሁም ብላችሁ ማሰባችሁ ወይንም ደግሞ አለቃዬ በእኔ አያምንም ብላችሁ መጨነቃችሁ ግን እናንተን ከግባችሁ እያራቃችሁ የሚሄድባችሁ ነገር ይሆናል። አመለካከታችሁን መቀየር፣ ፐርስፔክቲቫችሁን ማሻሻል የሚባለውም ነገር ይሄ ነው። ትክክለኛ የሚባለው ወይንም ትሩ የሚባለው ስቶይክ የራሱን ህይወት ባገኘው ገንዘብ መጠን ወይንም ባገኛቸውና ባሳካቸው ነገሮች አይለካውም። ኮምፎርታብል የሚባል ወይንም ምቾት ያለውን ህይወት እኖራለሁ ወይ? ግዴታ ቅንጡ የተባሉ ነገሮች አያስፈልጉኝም፣ አሁን እየኖርኩ ያለሁት ሰላማዊ ህይወት ነው ብሎ ያለውን አመስግኖ ለቀጣዩ የሚሄድ አይነት ሰው ነው። ቪዲዮውን እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።